ለታዳሚያን ማቅረብ ነው። አድቬንቸር ትራቭል ጆርናሊዝም በሀገራችን ከሚሰሩ የትራቭል ጆርናሊዝም ፕሮግራሞች መካከል የባህል ጉዞ፣ የምግብ አሰራር፣ ጋዜጠኝነት ባህሉን እያሳዩ ቆይታ የሚያደርጉበት ፕሮግራም ነው። ይህን ሁለት ይዘት ከዛ በላይ የያዘው ፕሮግራም በኢቲቪ ላይ የሚተላለፈው ውሎ አዳርም መመልከት እንችላለን። ሌላኛው ደግሞ ትራቭል ናሬቲቭ የጉዞ ትረካ ከመጀመሪያው እስከ መጨረሻው የጉዞ ሁኔታን በመተረክ የጉዞ ጋዜጠኝነት ዘርፍ ነው። ለምሳሌ በቃና ቲቪ ዳናይት መክብብ ትሰራ የነበረው ከመጀመሪያው እስከ መጨረሻው የጉዞ ሁኔታን የምታሳይበት የምትተርክበት ፕሮግራም መመልከት እንችላለን። ይዘቱ የሚያተኩረው ያልታዩ ቦታዎችን ያልታዩ መስህቦችን በመሄድ ጉዞን በትረካ መልክ የሚያቀርብልን ናሬቲቭ ትራቭል እንለዋለን። ከዚህ ቀጥሎ ማስመለከታችሁ ስለ ኢትዮጵያ የሚዲያ ዘርፍ ስለ ኢትዮጵያ የሙያ ጋዜጠኝነት ይሆናል። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ለሕዝባችን በበለጠ ትምህርትና እውቀት ለማካፈል የሚቻልበትን ዘዴ በመሻት ለምናደርገው ጥረት ቴሌቪዥን ተጨማሪ መሳሪያ ስለሚሆን የኢትዮጵያ ቴሌቪዥን ጣቢያ መርቀን ስንከፍት ደስ ይለናል። የኢትዮጵያ የጋዜጠኝነትን ዘርፍ በምንመለከትበት ጊዜ ታሪክ ጅማሬው አንስቶ ስንመለከት የኢትዮጵያ የመጀመሪያው የቴሌቪዥንና የሬዲዮ ሚዲያ በንጉሠ ነገሥት አጼ ኃይለ ሥላሴ ዘመን ሲሆን ጅማሬውን አድርጎ የተከፈተው ስርጭቱ የጀመረው በ1935 በአጼ ኃይለ ሥላሴ ዘመን ነበር። እንዲሁም ቀደምት ጋዜጦች አእምሮ በ1894 ለአንባቢዎች ደርሷል። በ1916 ብርሃንና ሰላም ጋዜጣ ለአንባቢያን ወጥቷል። በአጠቃላይ በዚህ ዘመን ሚዲያው የንጉሱን ቀኝ እጅ በመሆን ሲያገለግል ነበረ። የደርግ መንግስትን በምንመለከትበት ጊዜ